የመጣሁት ከኬንፋዝ በገላ ወረዳ ነው። ኬንፋዝና ወገራ መካከል ላይ ወይራ በራ አካባቢ ቀጠና ነበራለሁ። ያው እኛ አሁን በአዲሱ የሰላም አማራጭ በተነገረው መሰረት እኛ በቀጠናችን ከሚመለከተው አካል ጋር ሰላምን ምርጫ ተሳትፈን 41 ራሳችን ወደ ሰላም መጠናል። ያው ለማህበረሰቡ ለቀጣይና በእኛ ጎን እስከዛሬ ሲታገሉ የነበሩ ልጆች ወደኛ እንዲቀላቀሉና ወደ ሰላም እንዲመጡ ከኛ ያለውን ትምህርት ለነሱ እያበረከተን ወደ ሰላም ሰላማችን ከዚህ በላይ እንድናገኝ እንፈልጋለን። በቀጣይ በሰላም በህብረተሰቡ በልማት ሰዎች ለመሳተፍስ ምን አይነት ዝግጁነት አላችሁ? ያው ምናልባት እኛ ለማህበረሰቡ አዚ በፊትም በዛ በቀጠናችን ለሰላም እንደዚሁ አንዳንድ ከማህበረሰቡ ከአገር ሽማግሌና ከሰላም ኮሚቴዎች ጋር ስንነጋገር በነበረው አሁን በዛ ልክ እንዲቀጥል ነው የምንፈልገው። አዚ በፊትም ለተወሰነ ሰዓት እስከ 5 ዓመት ነው ጭቅጭቅ ቀበሌ ዋና አስተዳዳሪ ኬንፋዝ በገላ ወረዳ ውስጥ ተሰራ የነበረው እና በአንዳንድ ጉዳይ ባለመግባባት እዚህ ደረጃ ደርሰናል። አሁን በሆን በአዲሱ የሰላም አማራጭ ተቀላቅለናል። እሺ፣ እናመሰግናለን። Thank you.